ይህ ምስሉ ላይ የምታዩት እጅ ያለው ክብ የሆነ ወይም ደግሞ የሳንቲም ቅርጽ ያለው በዋነኝነት እግር ላይ የሚታይ በጣም የሚያሳክክ ተመላላሽ የሆነ የቆዳ ችግር ችፌ በተለምዶ በሕክምናው ደግሞ ዲስኮይድ ኤግዜማ ወይም ኒሙላር ኤግዜማ በመባል ይታወቃል። እንደዚህ አይነት የቆዳ አለርጂክ ከሰው ወደ ሰው አይተላለፍም። በዋነኝነት ከቆዳ ድርቀት ጋር ነው የሚያያዘው። የቆዳ ድርቀት በሚኖርበት ጊዜ የቆዳ ሽፋን ወይም ደግሞ ስኪን ባሪየር ዲፌክት ይኖራል። በፊት የምትጠቀሟቸው ሃርምለስ የሆኑ ሳሙናዎች ቆዳችሁን ኢሪቴት ማድረግ ይጀምራሉ። እንዲያሳካችሁ ይሄ ነገር እንዲባባስ የማድረግ ነገር ይኖራቸዋል። ስለዚህ ከቆዳ ድርቀት ጋር ነው ዋነኝነት የሚገናኘው። እንዴት ይጠቀማል? የመጀመሪያው ቶሎ ቶሎ መታጠብ የበለጠ ቆዳ እንዲደርቅ ስለሚያደርግ ቶሎ ቶሎ መታጠብ አይመከርም። በሳምንት 2 ቀን ወይ ደግሞ 3 ቀን ከታጠባችሁ በቂ ነው። ሌላኛው የቆዳ ድርቀት ስላለ ቆዳ እንዳይደርቅ የሚያደርጉ ቆዳን የሚያለሰልሱ ሞይስቸራይዝ የሚያደርጉ ቅባቶችን መጠቀም ነው። ሶስተኛው የምንጠቀማቸው ሳሙናዎችን ቆዳን ሞይስቸራይዝ የሚያደርጉ የሚያለሰልሱ የሚያረጥቡ መሆን አለባቸው። ቆዳን የማያደርቁ መሆን አለባቸው። አራተኛው ዋና ህክምናው እንግዲህ በሚቀቡ የስቴሮይድ ክሬሞች ሲሆን እንደ ክብደቱ እንደ ቦታው ጥንካሬው ይወሰናል። ታክመን ከዳንም በኋላ እንዳይመላለስ አሁን ቀደም ብዬ የጠቀስኳቸውን ጥንቃቄዎች ማድረስ ያስፈልጋል። ስለዚህ አንዳንድ ጥያቄ ካላችሁ ኮሜንት